አቦ እንደው የምትናገር ከሆነ ተናገር። እንደው ባበበቦት ይጃለህ። እኔ ወሬ ሲቆይ አሜባ ነው የሚሆንብኝ፣ ይቆርጠኛል። አትነግረንም እንዴ? እኔ ግን ጠረጥር እንደው አንቺ ጥርጣሬ ራሱ መጋዝ ነው የሆነብኝ። እንደው እስቲ ተይ በቃ። ምን ነው እኔ ጥርጣሬ የምጨርስ? እንደው ባለመጠርጠር ትተባበሪናለሽ? እሺ ንገረልኝ። ተረጋጉ በቃ ልነግራችሁ እኮ ነው። እንደሱ ይሻላል። እንዲህ ቁጭ ብለህ ሳይ እንደውም ጋቢ ጣል ባለ ግብ መርዶ አርጂ ነው የምትመስለው። ልሄድ ነው። ጥርግ በል ጥርግ። እንኳን አንድ ሐምሌና ነሐሴ የሚሄዷል ያውም መሬቱን በውሃ አጥግቦ ሂድ። መንገዱን ጨርቅ ያርግልህ። ጥርግ በል ተነስ። ይሄን ለመናገር ነው የምታላዝነው? የት ነው የምትሄደው? ክፍለ ሀገር ቆንጆ ስራ ነው ያገኘሁት። ድሮም ምቀኛ ከሩቅ አይመጣም። እንዴት? ገና ለገና ጥሩ ስራ ስታገኝ ይኸው ተናነቃት። ቆንጆ ስራ ነው ያገኘሁት። ሰራ አድርጌ የተወሰነ ገንዘብ ይዤ እመጣለሁ። የዚህም ቤት ዕዳ ነፃ እናደርጋለን። እመኔን ታሪ። አሎ አንተ እሸኛለሁ ብለህ ትጠፋለህ እንዴ? ምን ታካብዳለህ? ለስራ ነው እንጂ ዘመቻ የምትሄድ መሰለህ? ታዲያ መጥቼ እሸኛለሁ ያልከኝ እኮ አንተ ራስህ እኮ። እየመጣሁ ነው። ውይ አሁንማ የሚወስደኝ መኪና መጣ። አትደርስም። ሰላም ግባ። የኔም ደርሷል። ልልቲ ለምጣሽ እንዳትል የኔ ማር እዛው ቤት ድረስ መጥቼ ተሰናብቼሽ የለ እንዴ? አላስችልሻለሁ። ቢያንስ እስክትሄድ አይኔን ያለው ብዬሽ እኮ። ብዙ እኮ አልቆይም። ደግሞ ይልሽ ቆንጆ ስራ ነው ያገኘሁት። የሚያስፈልገንን ያክል ሰራ አረግን ቶሎ እመጣልሻለሁ። ሉሌ ወይ ልጃችን ናት ተሰናበተው። የደስታ ነው። አዎ የደስታ ነው የምታለቅሰው። እሺ ተስማምቷል ብሎ ሰራ አድርገህ ናልን